ማንም ይጥላችሁ፣ እግዚአብሔር ይወደዳችሁ። እግዚአብሔር አይካዳችሁ። በህይወት ዘመናችሁ ሁሉ ጠርታችሁት አቤት የምትሉት አምላክ እርሱ ይኖራችሁ። ማንም እንደ እግዚአብሔር የሚሆን ማንም የለም። ማንም እና አስባችሁ ታውቃላችሁ? አንዳንዴ በጠራችሁ ሰዓት ከተፍ የሚልላችሁ አምላክ ሲኖራችሁ፣ ከባድ ችግር ገጥሟችሁ አይፈታም የተባላችሁትን ነገር እግዚአብሔር በተአምሩ ሲፈታላችሁ ምን ያህል እንደሚደንቅ አስባችሁ ታውቃላችሁ? እግዚአብሔር ለእናንተ የከፈለውን ዋጋ ለሰከንድ አስባችሁ ታውቃላችሁ? እኔ በጣም ይገርመኛል ሳስበው። አንዳንዴ ከህልማችሁ የነቃችሁ ሁላ የሚመስላችሁን ተአምር በህይወታችሁ አድርጎላችሁ አያውቅም? እኔ ግን በጣም እጅግ በጣም ብዙ ጊዜ በህይወቴ እግዚአብሔር የከፈለልኝ ብዙ ዋጋዎች አሉ። ብዙ ከመስቀል ላይ መስዋዕትነቱ ባለፈ ማለት ነው። እግዚአብሔር ታላቅ አምላክ ነው በእውነት። እኔ እዚህ ጋር ለመቆሜ እንደዚህ በሞገስ ያቆመኝ፣ ጠንካራ ያደረገኝ፣ በሰው ፊት እንዲህ ጠንካራ ሆኜ እንድቆም ያደረገኝ፣ በምሰራው ነገር እንድመሰገን ያደረገኝ፣ ይህን ያህል እዚህ ቦታ ላይ ቆማለሁ ብዬ አንድም ቀን አስቤ አላውቅም። እኔ አንድም ቀን ማለት ነው። የዛሬ 17 ዓመት እኔ ከኮሌጅ እንደተመረቅኩኝ እዚህ ያለሁበት ሀገር ከአሰላ 17 ዓመት በፊት እዚህ ከተማ መጥቼ እኖራለሁ ብዬ አስቤ አይደለም። ባሌን እዚህ ያገኘዋለሁ፣ እንገናኛለን፣ ከሱ ጋር 4 ልጆች እንወልዳለን ብዬ አይደለም የመጣሁት እኔ እዚህ። እግዚአብሔር ግን ያቀደልኝ ያለመልኝ የህይወቴ አንድ ክፍል ስለነበረ ከአባቴ እንኳን እኔ ተለይቼ የምኖር የማይመስለኝን ሴት፣ ከእናቴ ተለይቼ መኖር ምችል የማይመስለኝን ሴት እንደዚህ እዚህ ከተማ ላይ አምጥቶኝ በክብር በሞገስ ሲያቆመኝ ምን አለ ከዚህ በላይ? ማንም አይደለም ለኔ ይሄንን ህይወት የሰጠኝ፣ ማንም አጋጣሚም አይደለም እድልም አይደለም። እግዚአብሔር ግን በተአምሮ ይኸው ዛሬ እዚህ አቁሞ በሞገስ በክብር ዛሬ እኔ በቃ ብቻ እግዚአብሔር ይመስገን። ምንም ይሄን መጥፎ ነገር ገጠመኝ የምለው አንድ ነገር እንኳን ሳይኖር ሁሉን ችግሬን እየፈታልኝ ያሰብኩትን ነገር እያሳካልኝ ዛሬ እግዚአብሔር ይመስገንና በየአመቱ እኔና ባለቤቴ 650 ተማሪዎችን የችግርተኛ ልጆችን እናስተምራለን። ደብተር፣ እስክሪብቶ፣ የተለያየ የመማሪያ ቁሳቁስ፣ ሞዴስ ከተለያየ የህብረተሰብ ክፍል እግዚአብሔር ይስጣቸውና ብዙ የሚያከብሩን ሰዎች አሉ። ጓደኞቻችን፣ ቤተሰቦቻችን ከተለያየ የህብረተሰብ ክፍል ከነጋዴው፣ ከመንግስት ሰራተኛው በቃ ከጉሮሮ ላይ የነጠቀን በሉት እኚህን ተማሪዎች ለ9 ተከታታይ አመታት አስተምረን ያው ዛሬ እኛ እግዚአብሔር ጥሩ ነገር እያደረገልን የሆነ ነገር ልንጠይቀው ስናስብ ጌታ ሆይ እኔ እኮ ላንተ አበድሬሃለሁ፣ ብድራቴን ዛሬ መልስልኝ። ክፉ ነገር ሲያጋጥመኝ እግዚአብሔር ሆይ አንተ እውነት ቃልህ እንደሚለው ለድሃ የሚሰጥ ለእግዚአብሔር ያበድራል የሚለው እውነት ከሆነ እስኪ ዛሬ ብድራት አለብህ መልስልኝ ብድሬን እያልኩ እንደ ልጁ እየለመንኩት እኔ የነሱ የድሃ ጸሎት ነው እዚህ ያቆመኝና ዛሬ እንደዚህ ሞገስ የሆነኝ እግዚአብሔር እንደዚህ ሸልሞ ያቆመኝ ጠንካራ ሴት ያደረገኝ ያስባለኝ ብዙ ሽልማቶችን ያገኘሁት እነዚህ እዚህ ጋር የምታያቸውን ሽልማቶች በሙሉ ያገኘሁት ይታያቸዋል አይደለ?
ይሄ ሁሉ ሽልማት እኔ በራሴ ያመጣሁት አይደለም። እግዚአብሔር ራሱ ወዶ ፈቅዶ ይገባሻል ልጄ ብሎ ሲያከብረኝ እና ምን መልስለታለሁ ለእግዚአብሔር? እኔ እሱ የሚፈልገውን ከማድረግ ውጭ እሱ ጉልበት እየሆነኝ ሁሉን ነገር ከሰጠኝ ካረገልኝ ነገር ውጭ ምን እፈልጋለሁ? እኔ ሌላ እንደዚህ እሱ ካከበረኝ ይገባሻል ካለኝ ጌታዬ ሌላ ምን እፈልጋለሁ? እኔ ምን የእውነቴን ምን ያስፈልገኛል? እኔ እና ምን ልላችሁ ፈልጌ ነው፣ እግዚአብሔር ካከበራችሁ ማንም ሊያዋርዳችሁ አይችልም። ማንም ማለት ነው፣ መብት የለውም። እግዚአብሔር ሲያከብር ማንም ሊጥል ሊሾም ሊሽር አይችልም። በታሪክ በተአምር ማለት ነው። የእግዚአብሔር ከሁሉም ይበልጣል፣ ከሁሉ እና እሱ ለእኔ የከፈለው ዋጋ የልጅና የአባት ብቻ አይደለም፣ ከዛም በላይ ነው። ቃላት ቢኖረው ብገልጸው ደስ ይለኛል፣ ግን አንድና ሁለት ተብሎ የሚገለጥ አይደለም። ለእኔ ራሱ ጥያቄ ነው። ይገባኛል የሚለው ነገር ለእኔ እጅግ በጣም ጥያቄ። ጌታ ሆይ ምን አድርጌልህ ነው ይህን ሁሉ ዋጋ ለእኔ የከፈልከው? እንደዚህ ጥያቄን በሰከንድ የምትመልሰው ምን አድርጌልህ? ያለኝ ነገር በሙሉ በእግዚአብሔር ነው የመጣው። እድልም አይደለም ወይ የሆነ ቦታ የተሰጠኝ ነገር አይደለም። በእግዚአብሔር ምንም ያለሱ የመጣልኝም የሆነልኝም የሆነብኝም የሚሆንልኝም ነገር የለም እና እግዚአብሔር በጣም ክብር ይገባዋል። ስለ እሱ ተናግሬ አውርቼ አልጨርሰውም። በባለቤቴ፣ በልጆቼ፣ በእናት በአባቴ፣ በሀገሬ ሕዝብ መሀል በክብር ያኖረኝ፣ እንዲህ ደስተኛ ሆኜ እንድኖር ያደረገኝ፣ ሁሉን የሰጠኝ፣ ምንም አልጎደለብኝም። እግዚአብሔር ይመስገን። አሁንም እንደማያጎልብኝ ያውቃለሁ። እኔም ምስጋናውን እንዳላጎልበት እሱ ይርዳኝ። እግዚአብሔር ሆይ አመሰግናለሁ። ከዚህ ውጭ ምንም ሌላ ቃላት ለአንተ የለኝም። እውነቴን ነው። አመስግኑት እግዚአብሔር። ሌላ የምንሰጠው ነገር ምንም ስለሌለ አመስግኑት። የማይከፈልበትም ምስጋና በልባችሁ የግድ የሆነ ቦታ ወይ ቸርች ሄዳችሁ አይደለም ወይ ሰው እንዲያያችሁ አይደለም የምታመሰግኑት። ልባችሁን የሚያይ እግዚአብሔርን ሁልጊዜም በልባችሁ አመስግኑት።